ሰላም ቤተሰብ እንዴት ናችሁ? ዛሬ የምናየው ኮምፒውተራችንን እንዴት አድርገን አክቲቬት ማድረግ እንደምንችል ወይም የኮምፒውተራችንን ዋተርማርክ እንዴት አድርገን ሪሙቭ ማድረግ እንደምንችል እናያለን ማለት ነው። ኮምፒውተራችን ስክሪን ላይ አክቲቬት ዊንዶ የሚል ካለ ወይም ደግሞ ሲቲንግ ላይ እንገባና ከዛ ሲስተም የሚለውን ክሊክ እናደርጋለን። ከዛ ስክሮል እናደርግና አክቲቬሽን የሚለውን እንፈልጋለን። ከዚያ ይሄኛውን ክሊክ እናደርግና አክቲቬት ስቴት የሚለው ኖት አክቲቭ ካለ ኮምፒውተራችን አክቲቬት ማድረግ ያስፈልገዋል ማለት ነው። ስለዚህ ዛሬ በዚህ ቪዲዮ ኮምፒውተራችንን አክቲቬት የምናደርግባቸውን 4 መንገዶች እናያለን ማለት ነው። አራቱ መንገዶች የምንላቸው አንደኛ ሲኤምዲ፣ ሁለተኛ ሪሙቭ ባክግራውንድ፣ ሶስተኛ ሬጂስተር ኤዲተር፣ አራተኛ የሚሆነው ደግሞ ዊንዶ ፓወር ሼል ይሆናል ማለት ነው። ስለዚህ እነዚህኞችን 4ቱን ስቴፖችን አንድ ባንድ እናያለን ማለት ነው። የመጀመሪያው ስቴፕ ሲኤምዲ ነው። ሲኤምዲ ሰርች ባር ላይ ትሄዱና ሲኤምዲ ብላችሁ ሰርች ታደርጋላችሁ ማለት ነው። ሲኤምዲ የሚለውን ሰርች ካደረግን በኋላ ራን አስ አድሚኒስትሬተር ነው። ከዚያ የስ እንለዋለን። ከዚያ እዚህ ጋር ይሄንን የምታዩትን ኮማንድ እዚህ ጋር እናስገባለን ማለት ነው። SLMGR ከዛ ስፔስ ከዛ ሃይፈን ከዚያ ሪአርም ከዛ ይችን ኮማንድ እንጽፋለን ማለት ነው። ይህን ኮማንድ ከጻፍን በኋላ ኢንተር እንለዋለን ማለት ነው። ከዛ ኢንተር ካልነው በኋላ መጣ ይሄኛውን ስፔስ ይዞልን ይመጣል ማለት ነው። ከዛ ይሄኛውን ይዞልን ከመጣ ኮማንድ ኮምፕሊትድ ሰክሰስፉል ፕሊስ ሪስታርት ይላል። ከዛ እናንተ ኮምፒውተራችሁን እንደዚህ ካላችሁ በኋላ ኮምፒውተራችንን ሪስታርት ማድረግ አለብን ማለት ነው። ከዛ ወደ ሁለተኛው ስቴፕ ስንሄድ ደግሞ ሪሙቭ ባክግራውንድ ኢሜጅ ነው። ሪሙቭ ባክግራውንድ ኢሜጅ ደግሞ ምንድነው? ሰርች ባር ላይ እንሂድና ኮንትሮል ፓኔል ብለን ሰርች እናደርጋለን። ከዛ ኮንትሮል ፓኔል የሚለውን ሰርች ካደረግን በኋላ ኦፕን እናደርገዋለን ማለት ነው። ይሄኛው ኦፕን ካለልን በኋላ ከዚያ እዚህ ጋር ቪው ባይ የሚላለ ይሄኛውን ባይ ካታጎሪ እንለዋለን ማለት ነው። ይሄን ባይ ካታጎሪ ካደረግነው በኋላ ኢዚ ኦፍ አክሰስ የምትለዋን ክሊክ እናደርጋለን ማለት ነው። ኢዚ ኦፍ አክሰስ የምትለዋን ክሊክ ካደረግናት በኋላ ቀጣይ የሚሆነው ኢዚ ኦፍ አክሰስ ሴንተር የምትለዋን አሁንም ደግመኛ ክሊክ እናደርጋለን ማለት ነው። Always scan this section. እናደርግና ወርታች ሜክ ዘ ኮምፒውተር ኢዚየር ቱ ሲ የሚለውን ክሊክ እናደርጋለን ማለት ነው። ከዛ ይሄኛውን ክሊክ ካደረግን በኋላ ስክሮል እናደርጋለን ወርታች። ስክሮል ካደረግን በኋላ ይችኛዋ ሪሙቭ ባክግራውንድ ኢሜጅ የምትላለች ይችኛዋን ክሊክ እናደርግና አፕላይ ኦኬ እንላለን ማለት ነው። የኔ ስለሌለው ነው እንደዚህ ማሳያችሁ። ከዛ ይችኛዋን ክሊክ ታደርጋላችሁ፣ አፕላይ ኦኬ ትሉታላችሁ። ከዛ ጨረሳችሁ። ከዛ አሁንም ሪስታርት ትሉታላችሁ ማለት ነው። ወደ ሶስተኛው ስቴፕ ስንሄድ ደግሞ ምንድነው የሚሆነው? ሬጂስተር ኤዲተር ይባላል። ሰርች ባር ላይ አሁንም ትሄዱና ሬጂስትሪ ኤዲተር የሚለውን ክሊክ እናደርጋለን ማለት ነው። የስ ካልነው በኋላ እዚህ ጋር እንመጣና ኤችቲ ካረንት ዩዘር የምትለዋን ክሊክ እናደርጋታለን ማለት ነው። ከዛ ይችን ክሊክ ካደረግናት በኋላ ኮንትሮል ፓኔል የምትላለች ይችን ኮንትሮል ፓኔል የምትለዋን ክሊክ እናደርጋታለን ማለት ነው። ኮንትሮል ፓኔል የምትለዋን ክሊክ ካደረግናት በኋላ አሁንም ዴስክቶፕ የምትለዋን ክሊክ እናደርጋታለን ማለት ነው። ይችን ክሊክ እናደርጋትና ከዛ እዚህ ጋር ስክሮል እናደርግና ፔንት ዴስክቶፕ ቨርዥን የምትል እንፈልጋለን ማለት ነው። እዚህ ጋር ይችኛዋን ዳብል ክሊክ እናደርጋታለን። ከዚያ የችኛዋ ኖት አክቲቭ ከሆነ ዳታ ቫልዩ 1 ነው የሚሆነው። ስለዚህ ይችን 0 ማድረግ አለብን ማለት ነው። 0 እናደርግና ኦኬ እንለዋለን ማለት ነው። ከዛ መጨረሻ ላይ አሁንም ሪስታርት በእያንዳንዱ ስቴፕ ላይ ሪስታርት ማድረግ እንዳይረሳ ማለት ነው። ከዛ የመጨረሻውና አራተኛ ስቴፕ የሚሆነው ደግሞ ምንድነው? ዊንዶ ፓወር ሼል ይባላል። ከዚያ ሰርች ባር ላይ አሁን እንሄድና ዊንዶ ፓወር ሼል ብለን ሰርች እናደርገዋለን። ከዚያ ራን አሁንም ይሄኛውን ራን አስ አድሚኒስትሬተር ብለን እንከፍተዋለን ማለት ነው። ከዚያ የስ እንለዋለን። የስ ካልነው በኋላ እዚህ ጋር ኮማንድ ይሄኛውን የምታዩትን ኮማንድ እዚህ ጋር እንጽፋለን ማለት ነው። ይሄኛውንና ሲኤምዲ ላይ በዊንዶ ፓወር ሼል እና በሲኤምዲ የምትጠቀማቸውን ኮማንዶች ዲስክሪፕሽን ቦክስ ላይ ስላስቀመጥኩላችሁ ከዛ ኮፒ አድርጋችሁ መጠቀም ትችላላችሁ ማለት ነው። ስለዚህ IRM ከዛ ስፔስ ታረጉና HTTPS ታረጉና አሁንም እንደገና ኮለን ወይም ሁለት ነጥብ የሚባለው ማለት ነው
ይሄን ታደርጋላችሁ። ከዚያ ፎርዋርድ ስላሽ ካደረግን በኋላ ጌት ዶት አክቲቬትድ እንላለን ማለት ነው። አክቲቬትድ ከዚያ አክቲቬትድ ዶት ዊን ከዛ ስፔስ እናደርግና ቨርቲካል ባር ይሄ አንድ ቁጥር የሚመስለው ቨርቲካል ባሩን እንጫናለን ማለት ነው። ቨርቲካል ባር አሁንም ስፔስ እናደርግና IEX ከዛ ይሄኛውን ኮማንድ እዚህ ጋር ዊንዶ ፓወርሼል ላይ ከጻፍን በኋላ መጨረሻ ኢንተር እንለዋለን ማለት ነው። IRM ስፔስ HTTPS ኮለን ወይም // ጌት ዶት አክቲቬትድ ዶት ዊን ስፔስ ቨርቲካል ከዚያ ስፔስ አሁንም ከዛ IEX ከዛ ኢንተር እንለዋለን ማለት ነው። እዚህ ጋር ይገባልናል ማለት ነው። ስለዚህ እዚህ ከመጣልን በኋላ አክቲቬሽን ሜቶዶችን እዚህ ጋር ሴሌክት አድርጉ ይለናል። እኛ የምንፈልገው ቼክ አክቲቬሽን ስታተስ የምትለዋን ይችኛዋን ከኪቦርዳችን ላይ 6 ቁጥርን ኢንተር እንላታለን ማለት ነው። ከተወሰነ ታይም በኋላ እዚህ ጋር አሁንም ይገባልናል ማለት ነው። እዚህ ጋር ከመጣልን በኋላ አሁንም ፕረስ ኤኒ ኬ ቱ ጎ ባክ ይላል። ወደ መጀመሪያው እዚህ ለመመለስ ነው። አሁንም ኢንተር እንለዋለን። ተመልሶ እዚህ ጋር ይመጣልናል ማለት ነው። እዚህ ጋር ደግሞ አሁንም አንድ ቁጥርን እንጫናለን ማለት ነው። ከተዘረዘሩ አማራጮች አሁንም እዚህ ጋር አንድ ቁጥርን ኢንተር ስንለው ከዛ እንደ ኮምፒውተራችን ኔትወርክ ፍጥነት የተወሰነ ታይም ይፈጅብናል። ከዛ እዚህ ጋር ላይ ይመጣልናል ማለት ነው። እዚህ ጋር ከመጣልን በኋላ ዊንዶዋችን 10 ከሆነ 11 ከሆነ መጨረሻ ላይ ፐርማነንትሊ አክቲቬትድ ዊዝ ዲጂታል ላይሰንስ የሚል እንደዚህ አድርጎ ያመጣልናል ማለት ነው። ከዛ እንደዚህ እዚህ ደረጃ ላይ ከደረስን በኋላ ፕረስ እናደርግና ኢንተር ብለን እንወጣና መጨረሻ ላይ ሪስታርት እናደርጋለን ማለት ነው ኮምፒውተራችን። ከዛ ሪስታርት ካደረግን በኋላ ኮምፒውተራችንንም አሁን እንደ ቅድሙ ሴቲንግ ላይ እንገባና ኮምፒውተራችንን ቼክ እናደርጋለን ማለት ነው። ሴቲንግ ላይ እንገባለን፣ ሲስተም እንላለን። ከዚያ ስክሮል እናደርጋለን። አክቲቬሽን የምትለዋን ክሊክ እናደርግና ይችኛዋ አክቲቭ ናት አይደለችም የምትለዋን ቼክ እናደርጋለን ማለት ነው። ስለዚህ እናንተ ከነዚህ ከተዘረዘሩ ከአራቱ ስቴፖች ተጠቅማችሁ የራሳችሁን ኮምፒውተር አክቲቭ ማድረግ ትችላላችሁ ማለት ነው። እንዲሁም በየትኛው ሜትድ አክቲቭ እንደሆነላችሁ ኮሜንት ሴክሽን ላይ ጻፉልኝ። በቀጣይ በተለያዩ ቪዲዮዎች ይዘላችሁ ስለመጣ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ እንላለን። መልካም ጊዜ ይሁንላችሁ።